አክሱም ላይ ያሉት ወንድሞቻችን ላይ ይህንን ድርጊት የፈጸሙትን ደግሞ ያ አላህ አንተ ቻይነ ሁሉን ነገር አድራጊውን ጌታ ነህ ያ ረብ ቁድራህን ኃያልነትን በእነዚህ ሰዎች ላይ አሳየን። አላህ ሱብሓነሁ ወተዓላ ለነዚህ ወንድሞቻችን ጽናቱን ብርታቱን ጥንካሬውን ጀግንነቱን አላህ ይወፍቃቸው። መብታቸው የተከበረ ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነጻነት ዲናቸውን በነጻነት አላህን የሚገዙበትን እድል አላህ ያምጣላቸው። የሁላችንም መጨረሻ ደግሞ ያማረ አላህ ያድርግልን። ምህረቱን አላህ ይለግሰን። ምህረቱን አላህ ይለግሰን። ወንጀላችንን አላህ ይማረን። ወንጀላችንን አላህ ይማረን። የሰራነው ወንጀል በስተዋል እንደው እዝነትን ለግሰን ምህረትን ለግሰን ምህረትን ለግሰን ወንጀላችንን ማረን። ወንጀላችንን ማረን። አንተ አዛኝን እዘንልን። አንተ ማህሪነ ምህረትን ለግሰን ያ አላህ። እኛ ወንጀላችን በስተዋል እንደኛ ወንጀል አይደለም እንዳንተ እዝነት ነውና እዝነትን ለግሰን ምህረትን ለግሰን ካዘንክላቸው ባሪያዎች መካከል አድርገን ሀገራችንን ሰላም አላህ አድርግልን።